ጤና ይስጥልኝ ወገኖች እንደምን አላችሁ? እኔ ሰላም ነኝ። እንግዲህ ሰሞኑን አገራችን የሰው ልጅ እንደ አውሬ ሜዳ ለሜዳ እየተባረረ ጥይት ሲተኮስበት አይተናል። የምስራቅ አርሲውን ነገር ነው ማውራው። በኦርቶዶክስ አማራዎች ላይ የአብይ አህመድ ሰራዊት የሚያካሂደው እናያየ ነው። በምስራቅ አሩሲ እንዲህ አይነት ነገር ሲሆን አሁን ይሄ እንግዲህ አራተኛው ይመስለኛል። በጣም ኖቶሪየስ የሆነ ቦታ ነው እና የኦርቶዶክስ አማኞች በተለይም አማራ ከሆኑ በፍጹም አይለቋቸውም። ኦፍ ኮርስ በአዲስ አበባ አካባቢ አሁን በብዙ ሚሊዮን የሚቆጠሩ ኦሮሞዎች ኦርቶዶክሶች አሉ። እንግዲህ እውነቱን ለመነጋገር ያህል እና ዋናው አያችሁም ምንድነው ታርጌቱ አማራ ነው። ታርጌቱ አማራ ነው። አማራነት ነው። ኦርቶዶክስ ደግሞ ኮላተራል ዳሜጅ ናት። ለምንድን ነው በኦርቶዶክስ ላይ ያለውን ዘመቻ ማሳነስ አይደለም። ምክንያቱም ኦርቶዶክስን ስትመቱ አማራን ነው፣ አማራን ስትመቱ ኦርቶዶክስ ነው። ሁለቱ አንድ ሆነው ነው አይደለም። ግን አብዛኛው የአማራ ሕዝብ ሃይማኖቱ ኦርቶዶክስ ነው። ከሌሎች ብሔሮች ሁሉ በአጠቃላይ ከሌሎች ብሔሮች በላይ የአማራው ሕዝብ ፕሮባብሊ ኦቨር 90% የኦርቶዶክስ እምነት ተከታይ ነው። ስለዚህ ኦርቶዶክስን መታን ሲሉ አማራን እንደመቱ ያውቁታል እና አሁን እነኚህ በአሩሲ ውስጥ ያሉት አማራም ኦርቶዶክስም የሆኑ ናቸው። ኦሮሞ ሆኖ በብሔሩ ኦሮሞ ሆኖ ኦርቶዶክስ ስለሆነ ብቻ እንደዛ ያለውን እናጠቃለን ብለው ከተነሱ በብዙ ሚሊዮን የሚቆጠሩ ኦርቶዶክሶችን መፍጀት አለ ማነው ኦሮሞዎችን መፍጀት አለባቸው ማለት ነው። ስለዚህ ያ አይደለም። ኦርቶዶክስ እንዲጠፋና የአገሪቱ አውራ ሃይማኖት እንዳይሆን እንደሚፈልጉ የታወቀ ነው እና አብይ አህመድ እንደው ጴንጤቆስጤዎች በዚህ ላይ ብዙ ይሞኛሉ እንጂ አብይና ሽመልስ አብዲሳ ይሄ አሁን ጴንጤ የሚባለው ሩሊንግ ቤተ መንግስት የገባው ግሩፕ ጴንጤ እንትን ከሚል ጴንጤ ከሚነግስ ወይም ደግሞ ጴንጤ ፕራይመሪ የሀገሪቱ ሃይማኖት ከሚሆን ይልቅ ዋቀፌኛቸውን ነው የሚመርጡት። የሃይማኖቱ ልባስ እና አብይ አህመድ አሁን ጴንጤዎች ነን ምናምን የሚሉት ዝም ብሎ የጴንጤውን ድምፅ ለማግኘት ያህል ነው። ደግሞ በእርግጥም አሁን እና አብይ አህመድ ያው ጭንቅላቱ አሁን አብይ አህመድ እንደው ሰፋ ያለ ስማርት ነገር የለውም፣ ስማርትነስ የለውም። ስለዚህ የብልጽግና ወንጌልን ባምን ምናልባት ነው በምኞት አገር ባላስተዳድርም በምኞት አገሪቷን ከፍተኛ ቦታ ላይ አደርሳለሁ ምናምን የሚል የብልጽግና ወንጌል ትምህርት ኔሚት ክሌሚት የሚባል አለ። በቃ ያሰብከውን ነገር በጭንቅላትህ ያሰላሰልከውን ነገር ኮንፌስ ካደረከው ቨርባሊ ኮንፌስ አድርገህ በውስጥህ ደግሞ ካመንክበት ይሆናል የሚል የፉሩሽካ የሆነ የወሮበላዎች እንትን አለ ትምህርት አለ። በዛ ያምናል አብይ አህመድ በዛ እንደሚያምን ምንም ጥርጥር የለኝም። ግን
ምንም ቢሆን አሁን ለአብይ አህመድ የሚቀርበው ይሄ እዚህ እንትኑ ነው በኢሬቻ ምናምን የሚለው ነገር ይሄ ዋቀፈኛ ነው ምናምን ያ ሃይማኖት ነው ለአብይ አህመድ የሚቀርበው። ስለዚህ ኦርቶዶክስ የአገሪቷ አያችሁ ምንድነው ኦርቶዶክስን የሚያዩት በአማራ ነው። አሁን ኦርቶዶክስ the number one religion state religion national religion የተባለ እንደሆነ አሁንም በዚህ በኦርቶዶክስ ሳቢያ አማራው ከፍተኛውን ስፍራ ሊይዝ ነው። አያችሁ ሌላው ቀርቶ እኮ አሁን የህዝብ ቁጥርን ስንመለከት አሁን የአማራው ብሔር ከሌሎቹ ብሔሮች ኦሮሞን ጨምሮ ማለት ነው እጅግ ብዙ ነው። አማራ በነምበር 1 ደረጃ ነው ያለው። በቃ the largest ethnic group by far by a big margin አማራ ነው። ግን ትግሬዎች ሲመጡ በጣም ፔቲ አይደሉም። ኦሮሞውም ትግሬውም እኮ ፔቲ ነው። በቃ ምንድነው ያደረጉት? አማራ በቁጥር the largest ethnic group ምናምን የተባለ እንደሆነ አንደኛ ለአማራው በዓለም መንግስታት በኢንተርናሽናል ኮሚኒቲው ዘንድ የተለየ ትኩረት ይጨምርለታል። ደግሞም በቁጥር አንደኛ ነው ከተባለ አገሪቷን ሲያስተዳድር ለረጅም ጊዜ ቆይቷል፣ ጨቋኝ ነበር ምናምን የሚሉትን ትርክት በቃ በአገሪቷ ላይ በቁጥር የበዛው አማራ ስለነበረ የሚያስደንቅ አይደለም የሚል ይሆናል እንግዲህ ኢንተርናሽናል ኮሚኒቲው። ስለዚህ ያ አይነት አርጊውመንት እንዳይመጣ ምንድነው ያደረጉት? አማራውን ሁለተኛ ያደረጉት። አሁን እኮ ኦሮሞ የአማራው እኮ ህዝብ ቁጥር ስንመለከት አሁን ከአማራ ክልል ውጪ ያለው ብቻ የኦሮሞን ህዝብ ይተካከለዋል። በአገሪቷ ላይ ያለውን ጠቅላላ የኦሮሞን ቁጥር የዛን ያህል ነው። እንግዲህ አሁን በክልሉ ያለውን አማራ ሳንቆጥር ማለት ነው። በክልሉ ውስጥ ያለውን አማራ እና ከክልሉ ውጪ ያለውንም አማራ ደግሞ ከቆጠርን ከኦሮሞ ቁጥር ቢያንስ እጥፍ ይሆናል። ነገር ግን ፕሮፓጋንዳ ነው። መለስ ዜናዊ አያችሁ አማራ ከሚጠቀም ሰይጣን ቢጠቀም ይሻላቸዋል። ትግሬውም ኦሮሞ አንዱ ከሌላው ለአማራ የሚሻል የለም። ሁለቱም በአማራው ላይ ከፍተኛ የሆነ የቅንዓት መንፈስ አላቸው በአማራው ላይ። እንግዲህ ታሪክን ስንመለከት እንደውም መሬት ላይ ያለውን ጉዳይ ያየን እንደሆነ ይሄ የኢኮኖሚውን ጉዳይ እንደው በአጠቃላይ የክልሎችንም እንደው እንዲሁ ፊዚካል ኢንፍራስትራክቸርስ ይሄ መጽሐፍት ቤት፣ ባንክ የመሳሰሉ የፍርድ ቤቶች የመሳሰሉ የመዝናኛ ስፍራዎች፣ ትራንስፖርቴሽን ይሄ አውራ ጎዳናዎችን ምናምኖችን ስንመለከት ከሁሉ የቀረውና የፈራረሰው የአማራ ክልል ነው። የሚገርማችሁ ነገር የአማራ ደህንነት ደግሞ አሁን ከወያኔ በኋላ የመጣ አይደለም። ከወያኔም በፊት ነው። መንግስቱ ኃይለማርያም በዚህ በደርግ ዘመንም የሚያሳድድ የነበረው አማራን ነው። አማራን ነበር ሲገድሉ የነበሩ ከነሻለቃ ዳዊት ወልደ ጊዮርጊስ ጋር አማራን ነበር ወደ ስልጣን እንዳይመጣ አደራ አማራን ብሔሩን ቼክ አድርግ አማራ እንዳይሆን ነው የሚባለው እንጂ ክሬዴንሻሉ፣ ችሎታው፣ ኤክስፒሪየንሱ የሚባል ነገር የለም። እና የአማራ መጨቆን፣ የአማራ ድህነት፣ የአማራ ገበሬ በተበጣጠቀ ቁምጣ ማረስ፣ ስኪኒ በሆኑ በሬዎች ማረስ በጣም የተጎዳው ደሃው አልጀዚራ ራሱ ዘግቦታል አማራ ነው። ነገር ግን
በቃ አማራው እግዚአብሔር በተፈጥሮ በጸጋው በሰጠው ጸጋ ደሃም ሆኖ ልበ ሙሉ ነው። ደሃም ሆኖ ኢንፌሪዮሪቲ ኮምፕሌክስ አያጠቃውም። አያችሁ፣ ኦፖዚት ደግሞ ስትመጡ ትግሬው፣ ኦሮሞው ምናምኑ ደግሞ ስልጣንም ይዘው ኢንፌሪዮሪቲ ኮምፕሌክስ ነው የሚያነዳቸው። ሀብቱንም ይዘው መሳሪያውንም ይዘው ባንኩንም ይዘው ፖሊስም ሆነው ምድር ጦር ሰራዊትም ሆነው ኤርፎርስም ሆነው ባህር ኃይልም ሆነው የትም ቢሄዱ ያ ኢንፌሪዮሪቲ ኮምፕሌክስ አማራ በሚነሳበት ጊዜ ያ የሚሰማቸው የመሸማቀቅ ስሜት ሁል ጊዜ አይለቃቸው። ምክንያቱም ይሄ የሜንታል ኢሹ ነው። ሜንታል ኢሹ ነው። ይሄ እንግዲህ ምንድነው ኢንፌሪዮሪቲ ኮምፕሌክስ አብሮን የሚፈጠር ነው ማለት ሳይሆን ግን ለምሳሌ ቤተሰቦቻችን ያላቸው አቲቱድ ከአማራ ጋር ባላቸው ግንኙነት የሚሰማቸውን ስሜት ለልጆቻቸው ነው የሚያስተላልፉት እና ይሄ ከዘር ወደ ዘር ማለት ያው በአኳየርድ ነው ቢሆንም ለርንድ የሆነ እንትን ነገር ነው። ግን በቃ ቀስ እያለ ጭንቅላት ውስጥ ኢንግሬንድ ይሆናል የኢንፌሪዮሪቲ ኮምፕሌክስ። አሁን እዛ ወደዛ ወደ እንዴት እንደሄድኩ አላውቅም። ግን ያ ኦርቶዶክስን የሚያዩዋት በአማራ ነው። ስለዚህ ኦርቶዶክስን መምታት አማራን መምታት ነው። ምክንያቱም እንዳልኳችሁ በአብዛኛው አማራው የኦርቶዶክስ ሃይማኖት ተከታይ ነው። ስለዚህ አሁን ይሄ እንግዲህ ያው ያያችሁት ነገር ነው። እንዴት አድርገው እንደሚቀጠቀጧቸው ተመልከቱ። በምስራቅ አርሲ ያሉትን ኦርቶዶክስ አማራዎች ተመልከቱ እንዴት አድርገው በቃ ሲያሳድዷቸው በገዛ ሀገራቸው በቆረቆሯት ምድር እና ይሄ በጣም የሚያሳዝን ነው። አንድ የሆነ ሰው ምንድን ነው የሚለው እዚህ ላይ የሚደርስለት ያጣ እንዲጠፋ የተፈረደበት ህዝብ የሚደርስለት ያጣ እንዲጠፋ የተፈረደበት ህዝብ ብሎ ጽፏል። እውነትነት አለው። እርግጥ የሚደርስለት ያጣ የሚለው እውነት ነው። እንግዲህ በአሁኑ ጊዜ ያው እውነቱን አይደለም የምንነጋገረው። የአማራ ፋኖ የሚባል ነገር የለም። በአሁኑ ጊዜ ፋኖን ሽክፍ አድርገው ወደ አንድ አምጥተው አፋብን ብለው በትግሬ ሰራዊት ስር አድርገውታል። እንዳለ ከትግሬ ጋር ተሰልፈዋል እነ ዘመነ ካሴ። በአሁኑ ጊዜ የአማራ ፋኖ የሚባል የለም። እንግዲህ አማራ የሆንክ ካለህ እንዲህ ጎጃም፣ ጎንደር፣ ሸዋ፣ ወሎ ምናምን ዘመነ ምሬ ምናምን እያልክ ዝም ብለህ እንዲሁ
በባዶ ሜዳ ግለሰብ እነኚህ ነውረኞች የምታመልክ አማራ ካልሆንክ በተቀር በዚህ ወቅት አማራ የኔ የሚለው ፋኖ የለውም። ያ ብቻ ሳይሆን እንግዲህ ያው አማራው ላለፉት 2-3 ዓመታት ፋኖ አለኝ ብሎ ዝም ብሎ ቤቱ ነው የተቀመጠው። ጉድ አድርገውናል። ምን አለፋችሁ እና አስረስ ማረ ዳምጤ ጉድ አድርገውናል። እና በቃ ሲያጃጅሉን ቆዩና 4 ኪሎ እንገባለን ምናምን ሲሉ ቆዩ። ለካ እነሱ በቃ የአገው ሰዎች ናቸው፣ የትግሬ ሰዎች ናቸው። እና አስረስ እና ዘመነ ካሴ አማራውም ፋኖ አለኝ ብሎ እነኚህ ሰርገው የገቡ አማራውን ማን ነው ፋኖን አርክሰውት ያው ኦልሞስት ለ3 ዓመት በመጨረሻ ላይ ያው በገሃድ ወጡ። በቃ ከትግሬው ጋራ ተቀላቅለው አሁን በትግሬው እዝ ስር ናቸው። እና ይሄ ደግሞ ዝም ብዬ ፋብሪኬት አድርጌ የማወራው አይደለም። በቅርብ ጊዜ ሞንጆሪኖ ምን አለች መሰላችሁ? ሞንጆሪኖ ምን አለች? እዚች ጋር እስቲ ላሳያችሁ። ያው ማለት አዲስ ነገር ነጭ ነጯን የለም እኔ ጋር እንደምታውቁት የምንዋጋው ግዛታችንን ለማስመለስ ነው፣ ፋኖም ሆነ ሌላው ከኛ ጋራ ነው ትላለች እህታችን ሞንጆሪኖ። እዋት የትግሬዋ ሹም የምታሰምሩበት እንግዲህ ፋኖም ከኛ ጋራ ነው ብላለች። የምንዋጋው ግዛታችንን ለማስመለስ ነው። ስለ የትኛው ግዛት ነው የሚያወሩት? ስለነ ወልቃይት፣ ጠለምት፣ እነ ራያ አንድ ሁለቱ ኦልሬዲ ገቢ ሆነዋል። አሁን ወልቃይት በተለይ እና እነሱን ለማስመለስ ነው። ግዛታችን የኛ ናቸው። በዛ ደግሞ የፋኖም ድጋፍ አለን። አሁን ፋኖ ከትግሬው ጋር ሆኖ አማራውን እየወጋው ነው። እነ ወልቃይትን ለትግሬ ለመስጠት ዘመነ ካሴ ከትግሬ ጋር ሆኖ አማራን እየወጋ ነው። እንግዲህ ማለት በእርግጥ አማራ የሆንክ ማለት ባንዳ ያልሆንክ ያልተልከሳከስክ አማራ ውስጥ ካለ ጸጉርህን ትነጫለህ። when you hear this you're supposed to do that። እና እዚች ጋር የትግራይ ህዝብ ወልቃይት የኛ ናት ብሎ ሆ ብሎ ወጥቷል። አያችሁ፣ ህዝቡ ኢንቮልቭድ ነው። አሁን የአማራ ክልል ህዝብ በክልሉ ውስጥ ያለው የአማራው ህዝባችን ወልቃይትን አትንኩ የሚል ሰልፍ እንደዚህ ስፔሻሊ እንደዚህ ባለው ወቅት መውጣት ይገባው ነበር፣ ግን አታዩም ያንን ሲያደርግ። ምክንያቱም ታፍኗል በነዘመነ ካሴ እና ይኸውላችሁ እዚህ ጋር የትግራይ ህዝብ ወልቃይት የኛ ነው ብለዋል። የፋኖ ጅሎች ደግሞ መንግስት በወልቃይት ሊያጣላን ነው ይላሉ ብሎ ጽፏል አንድ ወንድማችን። ይኸውና ይሄ የትግራይ ህዝብ ወልቃይት የኛ ነው፣ ወልቃይት የኛ ነው ብለዋል። እና ምንድነው መሰላችሁ ይሄ እነኚህ የአማራ አጽመርስቶችን በተመለከተ ያለው ጉዳይ በጣም አድርጎ ሴንሲቲቭ የሆነበት ምክንያት ምንድነው? እነኚህ ቦታዎች በእርግጥ የሚያሻማ ባለቤት ያላቸው አይደሉም። ትግሬዎች ራሳቸው የውጭ ሀገር ጸሐፊዎችም ታሪክ ተመራማሪዎችም
እንዳልኩት የትግራይ ተወላጆችም ጭምር እነ ወልቃይት እነ ሁመራ እነ ጠለም የአማራ መሆናቸውን በደንብ አድርገው ያውቃሉ። የሚያሻማ ነገር እንኳን እኮ የለውም። እና እጅግ እኔ እንደ አማራ በጣም አድርጎ የሚከነክነኝ እጅግ አድርጎ የሚያስቆጣኝ ነገር ምንድነው? አንድ ሰው ያለምንም ምክንያት በጉልበት መጥቶ የሌላውን ንብረት የኔ ነው ብሎ ሲነጥቅ ወይም ለኔ ይገባኛል በቃ ያለምንም ምክንያት ማለት ነው፣ ያለምንም ማስረጃ የኔ ነው ብሎ ድርቅ ብሎ ተነስቶ የሌላውን ንብረት ሲነጥቅና ሲወስድ እጅግ አድርጎ ምንድነው አማርኛው እዚህ ላይ የምትጠቀሙበት? ሐሞታችን ከከረጢቱ በሆነ ምክንያት የፈሰሰ ከሆነ ምንም አይሰማንም። ነገር ግን በህይወት ያለን ሰዎች ከሆነ እና ተጠቂዎቹ ከሆነ እንዲህ አይነት ነገር ጸያፍ ነው፣ እጅግ ጸያፍ ነው። አንድ ጊዜ አይደለም 10 ጊዜ ርስትንና ቤተሰብን፣ ነፃነትን፣ ክብርን ለማስመለስ ሰው 10 ጊዜ ቢሞት ምንም አይቆጨውም። አንዴ አይደለም 2 አይደለም 3 አይደለም 10 ቢሞት እና የነ ወልቃይት ጉዳይ ያቺ ማናት መዓዛ መሐመድ የምትባል የወልቃይት ጠገዴ ካልተመለሰች በተቀር ሰላም አይመጣም ብለው የሚያምኑ አማራዎች ካሉ የዋህነት ነው ምናምን ያለችው ትዝ ይላችኋል። ለሷ ስለ ርስት መሞት ይሄን ያህል አንገብጋቢ ጉዳይ አይደለም። ከሆነ ይሆናል፣ ካልሆነ ደግሞ ለሰላም ሲባል ስጣቸው። ዘመነ ካሴ እንዳለው ከዛም ደግሞ ቀጠል አደረገና አሳየ ደርቤ ምን አለ? የአማራን ፖለቲክስ ወልቃይት አይወስነውም ማለት አማራ የወልቃይትን ፖለቲክስ ይወስናል። ይሄ በጣም አሳየ ደርቤ ስማርት ሰው ነው፣ የተማረ ሰው ነው እና ከሱ ይሄን ፈጽሞ ማንኛችንም አንጠብቅ። አንድ ህዝብ የሚያሰኘው ርስቱ ነው፣ ታሪኩ ነው፣ ባህሉ ነው፣ ቋንቋው ነው፣ ሊተሬቸሩ ነው፣ እምነቱና ሃይማኖቱ ነው። እነኚህ ሁሉ ተደማምረው ነው አንድን ኤትኒክ ግሩፕ ከሌላው የሚለዩት ማለት ነው። የአማራ አማራነት ከርስቱ ተነጥሎ አይታይም። ወንድማችን ስንታየው ቸኮል ጥሩ አድርጎ እዛ ነጥብ ላይ ተናግሯል። አንድን ብሔረሰብ ከርስቱ ወይም ከታሪኩ፣ ከሃይማኖቱ፣ ከባህሉ ነጥለህ ማየት አይቻልም። እና በጣም ጸያፍ የሆነ በጣም እንዲህ አይነት አማርኛ ኦፍ ኮርስ ለአማራ ወልቃይት ወይም ሞት ነው። እኔ አንድ አማራ አይደለሁም። ዩ አስክ ሚ ጠይቀኝ።
ነግርሃለሁ። ጠቅላላ ወልቃይትን ተውና አንድ አፈር ከወልቃይት ወይም ከራያ ወይ ከጠለምት ወይ ከመተከል ወይ ጠቅላላ የአማራ ርስቶች አሁን በኦሮሞና በትግሬው የተወሰዱ አሉ አይደለም እና ኦፍ ኮርስ ሌሎችንም ግዛቶቻችንን ጨምሮ አንድ ድንጋይ አንድ አፈር አርቲክል ማን ነው ፓርቲክል አንድ ትንሽ ፓርቲክል ስለሷ እስከ ሞት ነው የምንሄደው መሄድ ያለብን። ምንም ነገር ምንም ግዛት ምንም ታሪክ ወይም ነፃነት በጉልበት ለመጣ ለሌላ ኃይል አሳልፈን ከምንሰጥ እንዳለ ጠቅላላ አማራው እንዳለ ማለት ነው 60 ሚሊዮን አማራ ወደ ጥልቁ ቢሄድ ይሻለዋል። አያችሁ ሲባል ሰምታችሁ እንደሆነ አላውቅም፣ ግን ፕሪንሲፕሉ ነው የሚባል ነገር አለ። የመሬቱ ትንሽነትና ትልቅነት እኮ አይደለም። ያ መሬት ሪፕሬዘንት የሚያደርገው ምንድን ነው? ያንተን ማንነት ነው ሪፕሬዘንት የሚያደርገው። ይቺ በጣም ትንሽ የሆነች ኤሪያ ልትሆን ትችላለች፣ ግን አንድ ባለጌ ጠላት መጥቶ በቃ ይቺ ቦታ በዚህ ምክንያት ስለምፈልጋት whether you like it or not እወስዳታለሁ ብሎ ሲመጣ you have to die for that። አሳየ ደርቤ ወልቃይት ምንድናል ቅርንጫፍ ናት አለ። ወደፊት አይ ሆፕ ይሄ ወንድማችን የአማራን ህዝብ ቆሞ በዚህ ባደረገው ጸያፍ አነጋገር ያቺ መዓዛ መሐመድም የምትባል እህታችን with all due respect አማራን ይቅርታ የሚጠይቁበት እግዚአብሔር እድል እንዲሰጣቸው ነው የምመኝላቸው። ታሪክ በቃ የማይሽረውን ክፉ ነገር አትናገሩ። ምክንያቱም ከዘመን ዘመን ነው የሚሸጋገረው እንደዚህ አይነት ንግግር። ምን ስላጎረሰ ነው? ምን ስላበሏችሁ ነው? አሁን እናንተ አንድ ህዝብ አንድ ኤትኒክ ግሩፕ ከርስቱ ውጪ ሌላ ምን አለው? በዓለማችን ላይ ያሉትን የተለያዩ ጦርነቶች ስንመለከት በምን ይመስላችኋል? ወይ በሃይማኖት ነው ወይ ደግሞ በርስት ነው። የርስት ጉዳይ ደግሞ የመሬቱ ብቻ ሳይሆን ኢቭን የአየሩም ላይ ኢቭን በአየሩ በአሜሪካ ግዛት አሁን በእኔ ግዛት ኦቨር ማይ ቴሪቶሪ ማንም እንዳይበር ብላ ህግ ካወጣች በኋላ አንዱ ቀብጦ ያልተፈቀደለት በዛ ላይ ቢበር ይመታል። በዚህ ላይ ደግሞ የሚገርማችሁ ተመልከቱ። አሁን ስለ ወልቃይት ስናወራ ባዶ መሬት አይደለም። ወልቃይቴዎች አሉ፣ ወልቃይቴ አማራዎች አሉ፣ ከትውልድ ትውልድ በዛ ስፍራ የኖሩ እነኝን ሁሉ ነው የትግሬው መንግስት እንደፈለገ 27 ዓመት ረግጦ ገዛቸው። በአማርኛ እንዳትዘፍኑ፣ በአማርኛ ምንም አይነት ባህላዊ ስነ ስርዓት የሐዘንም ይሁን የደስታ አማርኛ እንዳንሰማ ብሎ ጣሊያን ካደረገው በላይ በአማራ ላይ ሲዘባነንበት የቆየ ስንት ትግሬ እንደገና ዛሬ ተመልሶ ወልቃይት የኔ ነው ብሎ አማራን ሲወጋ፣ በዚህ ወቅት ግን በጣም የሚያጸይፈው ነገር እነ ዘመነ ካሴ ደግሞ አብረውት አማራውን ወጊ ናቸው።
ተመልከቱ። አፋብን ትግሬ የአማራን ክልል እንዲይዝ እና እዚህ ሁሉ ደረጃ የደረስንበት ምክንያት ምንድነው ያልን እንደሆነ ወደ ኋላ ሄደን ስንመለከት እነ መለስ ዜናዊ የዘረጉት ታክቲክም እንበለው ስትራቴጂ በአማራ ላይ በአማራ ኢንስቲትዩሽኖች ላይ በአማራ ድርጅቶች ላይ በአማራ ፓርቲዎች ላይ አማራ ያልሆኑ ሰዎችን መሾም፣ ጸረ አማራ የሆኑ ሰዎችን መሾም፣ የአማራ ሕዝብ የራሱን ሹማምንቶች እንዳይመርጥ ፖለቲካል ኦር አዘርዋይዝ ከመንግስት ነው የሚመጣለት፣ ከኦሮሞ ወይም ከትግሬ ነው ለአማራው የሚመጣለት። እነ መለስ ዜናዊ በብአዴን የጀመሩት ነው። እርግጠኛ ነኝ እነ መለስ ዜናዊ መለስ ስማርት ሰው ነው። ይሄ የሚካድ ነገር አይደለም። ምንም እንኳን አካዴሚክሊ ፒኤችዲ ምናምን ድረስ ባይሄድም ነገር ግን በጣም የተማረ ሰው ነው። በዩኒቨርሲቲ ደረጃ በእርግጥም ኮሌጅ መድረሱን በደንብ ብዙዎች ይመሰክሩለታል። አንባቢ ነው። he's a smart guy እና በደደቢት ጫካ ውስጥ በነበሩ ጊዜ ከሰሩት ከሆምወርክ ብለው በደንብ ከተዘጋጁበት ነገር አንዱ how to control the Amhara people ነው። ምክንያቱም ተመልከቱ፣ አንድ አማራ ነምበር 1 ጠላታቸው ነው። አንድ ሁለተኛ አማራ ደግሞ the largest ethnic group መሆኑን ያውቁታል። ፎርማሊ እና በይፋ ኦሮሞ ነው ብለው ቢሉም አማራው እንደሆነ the largest ethnic group, the most powerful ethnic group አማራው እንደሆነ እነ መለስ ዜናዊ በደንብ አድርገው ከደደቢት ጫካ ጀምሮ የሚያውቁት ነበር። ስለዚህ እንዴት ነው ወደ ስልጣን ስንመጣ ይሄን የአማራ ህዝብ ኮንትሮል ልናደርገው የምንችለው? ነምበር 1 ትሬታችን አማራ ነው ብለው በዛ ላይ ነው ሆምወርካቸውን የሰሩት። ስለዚህ በጣም ቀላል ነው። በአማራ ክልል ውስጥ ለሚደረገው እንቅስቃሴ በሙሉ የሲቪልም ይሁን የወታደር በአማራ ክልል ውስጥ ለሚደረገው ኦፐሬሽን በሙሉ በበላይነት የሚቀመጡት ጸረ አማራ የሆኑ ሰዎች ሃንድ ፒክድ ሆነው መሆን አለበት። ያ እስከሆነ ድረስ ህዝቡ የትም አይሄድም። አይ ቲንክ ይሄንን ደግሞ ከየት ያገኙት ይመስለኛል? ከመንግስቱ ኃይለ ማርያም ከደርግ ነው። ይሄ የአማራ ሹማምንቶች የአማራ አመራር ላይ አማራዎች እንዳይኖሩ የማድረግ ነገር ቁልፍ የሆኑ ቦታዎች ላይ በመንግስት መዋቅር ውስጥ ማለት ነው አማራዎች በመሪነት እንዳይቀመጡ ከበላያቸው ኢዘር ትግሬ ወይም ኦሮሞ ወይም ወላይታ ወይም ሀዲያ ወይም አደሬ ብቻ ማንም ይሁን አማራ ወሳኝ እንዳይሆን ያንን የዛ አይነት ፖሊሲ በመንግስቱ ኃይለ ማርያም ጊዜ በነሻለቃ ዳዊት ወልደ ጊዮርጊስ ዘመን ከዛን ጊዜ ጀምሮ ነው ኢምፕሊመንትድ በደንብ የሆነው። የፊውዳሉ ስርዓት ምናምን ብሎ መንግስቱ ኃይለ ማርያም ያው አስገብቶ የጨፈጨፋቸው እጅግ የተማሩና የተከበሩ ምሁራን እንዳለ በጅምላ ወስዶ 300 ነው በአንድ ጊዜ ነው 60 መሰለኝ 60ዎቹን ነው አንዴ የፈጨው። አዎ እና ከዛም የወሰዱት ይመስለኛል እነ መለስ ዜናዊ እና
ገና ወደ ስልጣን ሲመጡ ጀምሮ በደንብ እነሱ they were ready how to handle አምሃራስ አሁን እነሱ የመሰረቱ ያ በአዴንን የመጀመሪያውን በአዴን ሲመሰርቱ እነማን እንደነበሩ እነ በረከት ስምዖን አልነበሩ ልም ያለው ኤርትራዊ እና ጣል ያሉ ደግሞ አማራዎች ነበሩበት ግን እነኛ ደግሞ ዝም ብሎ አማራዎች አይደሉም ሎሌነት ይሄ እንቁላል ቀቃይነት ምንም ግድ የሌላቸው ጸረ አማራዎች የነበሩ ናቸውና ሃንድ ፒክድ ሆነው ያላቸው አቋም ምን እንደሆነ በደንብ ተጠንቶ የአማራን ህዝብ አፍደው ሊይዙ የሚችሉ ስለ አማራው ምንም አይነት ከመንግስት ጋር ጠብ ለአማራ ህዝብ ብለው ጠብ የማያስነሱ እነ ገዱ አንዳርጋቸው አይነት እነሱን አሰባስበው በአዴንን መሰረቱ እና ከዛ በኋላ እንግዲህ የአማራው ህዝብ ተወካይ ያለን በአዴን የሚባል ሲል ለተወሰነ ጊዜ ከረመና የባዴን ጉዳይ ማያዋጣ ነገር እንደሆነ የአማራው ህዝብ ሲሰማው የባዴን የጠላትን ስራ የሚሰራ ግሩፕ እንደሆነ ሲያውቅ መቁነጥነጥ ሲጀምር እንደገና ምን አደረጉ ተወላሉና አብንን አመጡልን አብንን በደንብ ኢንዶክትሪኔትድ የሆኑ ሚኒ በአዴኖች ነበሩና ማናቸው ደሳለኝ ጫኔ ከዛን ጊዜም ጀምሮ እስካሁን ድረስ ዛሬ የአማራው ክልል ፕሬዝዳንት ማን ነው አረጋ ከበደ ነው ከዛ በፊት ስንት ሾሞልናል አብይ አህመድ 4 ወይም 5 ከዛ ደግሞ ከሁሉ እጅግ የበለጠውን ፋኖ የተባለውን የአማራ እንግዲህ ዋና እስትንፋስ ተብሎ በታሪክም የታወቀውን የፋኖን ግሩፕ ደግሞ በተለይ እሱ ምንም በማያወላዳ ሁኔታ ጸረ አማራ የሆኑ መሪዎች እዛ ላይ ካላስቀመጠን አንድ ቀን እንኳን በስልጣን አንቆይም የሚል ይሄ በቃ it's just a given እኮ የአማራ ፋኖ ቢሆን ኖሮ የተሰማራው የዛሬ 3 ዓመት አብይ አህመድ ታሪክ ሆኖ ነበር የዛሬ 3 ዓመት ግን እነሱ ሆምወርካቸውን ሰርተዋል አሁን እኮ ትልቁ ችግር ምንድነው አማራው በአማራነቱ የሚያምን በስነ ልቦናው በዚህ በዝርያው በብሔሩም በማያወላዳ ሁኔታ አማራ የሆነ በዛም ላይ ደግሞ እንደ አሳምነው ጽጌ ህዝቡን ለጥቅም አሳልፎ የማይሰጥ ለአማራው ህዝብ ትንሽም ቢሆን እንደው የሚከራከር እንደነ ዶክተር አምባቸው በተለይ ጀነራል አሳምነው ጽጌ ደግሞ ምንድነው ራዲካል የሆነ አማራ በአማራው ላይ የመጣውንና እየመጣ ያለውን ነገር አስቀድሞ ያየ ነው በአማራ ላይ በዚህ በቤኒሻንጉል ጥቃት ሲሰነዘርበት ሄዶ ድባቅ ነው የመታቸው ድባቅ ያኔ ነው እና አብይ አህመድ we need to do something አሁን ልንገዛው አልቻልንም ይሄንን አማራ ጀነራል አሳምነው ጽጌን እንደው አንሞክረውም አማራን አሳልፎ የሚሰጥ አይደለም this is the real deal ስለዚህ ያለው አማራጭ ማስወገድ ብቻ ነው ብለው የተነሱበት በዛ ነው ስለዚህ ዛሬ እንግዲህ በዚህ ባለንበት ወቅት አማራ የራሱ የሆነ ተዋጊ ኃይል የለው ባለፈው ጊዜ እንዳልኩት ምንድነው አሁን በተለይ አፋብን በቅርብ ተመርጦ ዘመነ ካሴ ፕሬዝዳንት የሆነበት ዋናው ምክንያት ራሱ አያችሁ ባለፉት አመታት
የፋኖ አንድነት ተመሰረተ እየተባለ እንደገና ደግሞ ሲፍረከረክ ምናምን ያየንበት ምክንያት ዘመነ ካሴ መሪ ስላልሆነ ነው። ዘመነ ካሴ ግን የሚገርማችሁ ነገር we have to understand የግል የመሪነት ጉዳይ ብቻ ሳይሆን መሪ የመሆን ጥማት የስልጣን ጥማት ብቻ ሳይሆን ከበስተኋላው አንተ በመሪነት ላይ ካልተቀመጥክ አትጠቅመንም ብለው የሚገፉት ሻቢያና ትግሬዎች ነበሩ። ለምን በተለይ ትግሬዎች የአማራን ርስት ለመውሰድ የፋኖን 100% ትብብር ይፈልጋሉ። አያችሁ አሁን ለምሳሌ እንትናን ወሰዱት ኮሎኔል ደመቀ ዘውዱ እዚህ ፋኖ የሚባል ነገር እንደው ዝር እንዳይልብኝ ምናምን እያለ ሲጮህ የነበረበት ምክንያት ለምን ይመስላችኋል? ለምን ይመስላችኋል? ምክንያቱም ፋኖ ኢንተርቪን ካደረገና ትግሬውን ከገጠመው ትግሬው ከተከዜ ወደዚህም ዝር ላይል ነው። አያችሁ። ስለዚህ ኮሎኔል ደመቀ ዘውዱም በአዴን ነው ብልጽግና ነው የሚሰራውም ለትግሬው ነው። ዞሮ ዞሮ በመጨረሻ ያለው ሁኔታ ምንድነው? አሁን ወልቃይት ጠገዴን ምንም እንኳን ኮሎኔል ደመቀ ዘውዱ እንደ መሪ ሆኖ ቢያስተዳድራትም ነገር ግን ከበላይ ኮንትሮል ያደረጓት ትግሬዎች ናቸው። ስለዚህ ነው ደመቀ ዘውዱ ማንም ፋኖ እንዳይመጣብኝ እዚህ ሲል የነበረው። እርግጥ ፋኖዎቹ ደግሞ በነ ዘመነ ካሴ የታፈኑ ስለነበሩ ነው እንጂ ጭንቅላቱን ይሉት ነበር። ማን ነው እንትና ደመቀ ዘውዱ? አንድ ሰው አይደለም እንዴ? ማንን ተማምኖ ይመስላችኋል? እዚህ ማንም ሰው ዝር እንዳይልብኝ ምናምን ሲል ነበር። ኦፍ ኮርስ አንዳንድ እንትኖችን አሰልጥኗል። ግን ምን ፋኖ ቢገባ ድራሽ እሱንም ያሰለጠናቸውንም ድራሻቸውን አጥፍተው ወልቃይትን በደንብ ለአማራ ሴኩር ያደርጉ ነበር። ነገር ግን እንደዛ የሚያደርግ ፋኖ የለም። why? because አመራሩ ላይ የተቀመጡት እነ ዘመነ ካሴ ናቸው። በየትኛውም አቅጣጫ በምትሄዱበት ጊዜ አማራው የራሱ የሆነ እንትን የለውም። የራሱ የሆነ ታጋይ የለውም። ስለ አማራው የሚቆረቆር አንድም የለም። ተፈራ ማሞ ጀነራል ተፈራ ማሞ አሳምነው ጽጌን ሲያማ የነበረ ነውረኛ ነው። ያው ትግሬ ሆኖ ነው የተገኘው። ለትግሬ የቆመ ነው እና አሁን በትግሉ ሜዳ ላይ አሉ ከሚባሉት መካከል ለአማራ የቆመ ይሄ ነው ብለህ የምትለው የለውም። የአማራም ህዝብ ገና ትግሉን አልተቀላቀለም። የአማራ ህዝብ ትግሉን ሲቀላቀልማ 4 ኪሎ ነው የምታየው በአንድ ሳምንት ውስጥ። እንደዚህ በምልበት ጊዜ እንደው ቡራ ከረዩ ወይም አይደለም። ሪያሊቲ ነው። የአማራ ህዝብ ቢነሳ 60 ሚሊዮን ሻቢያ ትግራይ ኦሮሞን እንዳለ ይውጠዋል። 1 ዊክ የአማራ ህዝብ ያለውን በትርም ይሁን ቆመ ጠብቀኝ ይዞ ከያለበት ቢነሳ ወሎ፣ ሸዋ፣ ጎንደር፣ ጎጃም you tell me የምናገረው ንግግር ስሜት አይሰጥም ብለህ ንገረኝ እስቲ። የአንድ መንደር ፋኖን እንኳን መቋቋም አይችልም ራሱ መከላከያ። የአንድ መንደር ፋኖ የአማራ ህዝብ ትግሉን አልተቀላቀለም። ይሄ ደግሞ ሆን ተብሎ የተደረገ ነው። የአማራ ህዝብ ከተነሳ ጀስት እንደ ማዕበል ነው የሚወስዳቸው ጠላቶቹ፣ እንደ ማዕበል። ዋናው ምንድን ነው? የአማራ ህዝብ በዚህ ውስጥ አክቲቭሊ ኢንጌጅ እንዳያደርግ
ኢንፎርምድ እንዳይሆን አሁን እነኚህ አንዴ አፋብኃንን ሲሉን የነበሩ አፋሕድነን ሲሉን የነበሩ ዋናው ምንድነው ሲያደርጉ አይታችሁ እንደሆነ የአማራ ህዝብንና እነሱን ከፋፍለው ነበር ያሉት። የአብይን መከላከያ ወግተን አሸንፈነዋል። ነገር ግን የተሸነፈው የአብይ አህመድ መከላከያ ቡድን በፋኖ በመሸነፉ ከተማ ሄዶ የአማራን ህዝብ ጨፈጨፈ ብለው ሪፖርት ያቀርቡልናል። የተሸነፈ የአብይ ሰራዊት መከላከያም ብለው በፋኖ ከተሸነፈ ለምንድነው ሄዶ ከተማ ውስጥ ያለውን ሲቪሊያን አማራ እንዲጨፈጭፍ ፋኖ ቁጭ ብሎ የሚያየው? ካሸነፈው የአማራን ህዝብ እንዳይወጋ፣ የአማራን ህዝብ እንዳያፈናቅል፣ የአማራን እናቶች ሬፕ እንዳያደርግ ተከታትሎ ሄዶ ማጥፋት አልነበረበትም? ነበረበት። ነገር ግን የተላከበት እና የተሰጠው ሚሽን ያ አይደለም። ይቅርታ አይ ዶንት ኖ ሜንሽን አድርጌው እንደሆነ አላውቅም። ኮቪድ ይዞ የነበረ ለሁለተኛ ጊዜ አይ ዶንት ኖ በፕሮግራሙ መጀመሪያ ጠቅሼው ከሆነ ይቅርታ። ግን ባለፈው ሳምንት አንድ 4 ቀን ጥሩ አድርጎ አሽቶ ነው የለቀቀኝ። ስለዚህ I still feel it አለኝ እንትኑ እና ጠብቁ ራሳችሁን። ኮቪድ አለ ያው በየአመቱ እንትኑን እየለዋወጠ ስትሬኑን እየለዋወጠ ይመጣል እና ዛሬ በምስራቅ አርሲ የኦርቶዶክስ አማኝ ወንድሞቻችንና እህቶቻችን ያው እንዳሳየኋችሁ በጥይት እንደ አውሬ እየታደኑ ነው። አይገርማችሁም? በዚህ በ19ኛው ክፍለ ዘመን በ20ኛው ክፍለ ዘመን በ21ኛው ክፍለ ዘመን እንጂ እና ይህ በእንዲህ እንዳለ የተለመደው አሸነፍን፣ ሰባበርን፣ አብይን አጠፋ ነው ምናምን የሚል ይሄ የፕሮፓጋንዳ የሐሰት ፕሮፓጋንዳ አማራን ማደንዘዣው ደግሞ በዛው መጠን ቀጥሏል። ሳሚ አማራ እዚህ ጋር ምን ብሏል? እራ ጨብጭብ ጎበዝ፣ አፋብን ቴዎድሮስ እዝ ጠላትን አጭዶ እየከመረ ነው ይላል። ዝርዝሩን ፋኖ ይችላል እያላችሁ ጠብቁን። ባዶ ቱልቱላ ማለት ነው። የአፋብን ቴዎድሮስ እዝ ጠላትን አጭዶ እየከመረ ነው። አሁን ይሄ የአፋብን ሰራዊት ቴዎድሮስ የሚለውን ራሱ መጠቀሙ እጅግ አድርጎ የሚሰቀጥጥ ነው። ቴዎድሮስ የትግሬ አሽከር አይደለም። እዚህ እንትኑ ፕሮፓጋንዳው መቼስ ከዚህ ተመለሰ አይባልም። አፋብን ቴዎድሮስ እዝ ዳንግላ ላይ የማረካቸው ይላል 2 ዲሽቃ 2 ብሬን በርካታ ስናይፐር እና ገና ተቆጥሮ ያላለቀ የነፍስ ወከፍ መሳሪያ ገቢ ሆኗል። ፋኖ ይችላል ይላል። በቃ ይሄ በምን እንደሚተረጎም እኛ የምናውቀው አንድ ነገር ቢኖር ህዝባችን ያው እየተቆላ ነው በጥይት። ይሄንን አሳዩልኝ ለነኚህ ለቱልቱላ የባዕዴን የሳይበር ወሬኞች ሳይበር ላይ የተረጩ ማለት ነው። ይከፈላቸዋል። ፋኖ አሸንፏል። አፋብን በቃ አፋብን የትግሬ ፋኖ ነው። ሌላ ምንም ነገር የለውም። እና በሚያሳዝን ሁኔታ ህዝባችን ይህንን ለነኚህ የአብይን ሰራዊት አጭዶ እየከመረ ነው ለሚሉት ቱልቱላዎች ይህን አሳያቸው።
የሚደርስለት ያጣ እንዲጠፋ የተፈረደበት ህዝብ ብሎ ጽፏል ወንድማችን። ትክክል ነው። አፋብን ለትግሬው የትግሬውን ህልም እውን እያደረገለት ነው። ከዛ ውጪ ግን ሌላ ምንም ነገር የለውም። የኦሮሞው ይሄ ደግሞ ተመልከቱ እንትን ነው፣ ሬሳ ነው። በምስራቅ አርሲ የሆነ የተገደሉት ሬሳቸው ነው ይሄ የምታዩት። እኛ የምናየው ሪያሊቲ ይሄንን ነው። ይሄ ቱልቱላውን አይደለም። ስንት ዓመት ሙሉ ይሄን ያህል 2 ዲሽቃ ማረኩ፣ 1 ዲሽቃ ምናምን ምን ሊያደርጉበት ነው? ትግሬውን ሊጠብቁበት ነው አይደለም? እና የአማራው ህዝብ በዚህ ወቅት እንግዲህ የራስ የሚለው የሚያድነው የሚዋጋለት ህዝብ የለውም። እና ለአማራው እንግዲህ ያው የሚጠቅመው ምንድነው? ህዝቡ ራሱ ተነስቶ ትግሉን ሲቀላቀል ነው። እና አማራ 2 ግለሰቦች በታሪክ የምናስታውሳቸው አማራ ወይም ሞት ብለው የተነሱ ታላላቅ ሰዎች በእነ አብይ አህመድ እና በእነ መለስ ዜናዊ ተገድለዋል። ፕሮፌሰር አስራትና ጀነራል አሳምነው ጽጌ። እና አሁን ምንድነው የሚያስፈልገው የተባለ እንደሆነ ዝም ብሎ መጃጃል አያስፈልግም። በቃ ያለውን ሪያሊቲ ፋኖ ብለን ለተወሰኑ ዓመታት ህዝቡም የጠበቀው ጭምብሉን አውልቆ ከትግሬ ጋር ገብቷል። ስለዚህ አሁን አማራ የራሱን የሆነ አማራዊ ፋኖ ማስነሳት አለበት። በአማራዎች የሚመራ እንዲህ ተጠልፎ አብይ አህመድ ውስጡን የገዛው አማራ አይደለም። በዛ ላይ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ከታሪክና ከሆነብን ነገር መማር ያስፈልጋል። አያችሁ ይሄ አሁን ያለው ፋኖ ለአማራው የማይረባ የተልከሳከሰ የባንዳ ጥርቅም እንደሆነ ያወቅነው ይሄ የዚህ አሁን የህልውና ትግሉ እንደጀመረ ሰሞኑ የዛሬ 2 ዓመት ከ6 ወር ምናምን ነው ከተማ እየያዙ ሲለቁ የአማራ ህዝብ ከተማ ውስጥ ሲጨፈጨፍ እነሱ እዚህ ጢሻ ውስጥ ቁጭ ብለው እጃቸውና እግራቸውን አጣጥፈው ሄደው ስለ አማራው የመሞትን ነገር ጨርሶ እንደማይሞክሯት ስናይ ይሄ ፋኖ በእርግጥም የአማራ ፋኖ እንዳልሆነ ያኔ ነው ያየነው። ከዓመታት በፊት ነው ያየነው። ከዓመታት በፊት ነው ያወቅነው። የሚገርማችሁ እኔ አንድ ጽሁፍ ፖስት ያላደረኩት የዛሬ 2 ዓመት ግድም ገደማ ነው የጻፍኩት በአጋጣሚ ያገኘሁትና የዛሬዎቹ ፋኖ አመራሮች ከብልጽግና ከአብይና ከትህነግ የተሰጣቸው መመሪያ የሚል አንደኛ ፋኖ የመከላከያ ሰራዊቱን እንዳያጠቃ ራሱን በመከላከል ብቻ እንዲወስን፣ ሁለተኛ ፋኖ የአማራ ክልል ከተማዎችንም ይዞ እንዳይቆይ ለመከላከያ እየተወ እንዲወጣ። ከዚህ ከዓመታት በፊት የጻፍኩት ነው። ሶስተኛ የመከላከያ ሰራዊቱ በአማራ ክልል ከተማዎች ውስጥ እየገባ ንጹህ ሲቪሊያን አማራዎችን ሲገድል፣ ሲዘርፍና አስገድሎ ሲደፍር ፋኖ ቁጥቋጦ ይዞ ተቀምጦ እንዲቆይ እንጂ የአማራውን ህዝብ ከመከላከያ ወይም ከኦነግ ሰራዊት ለመታደግ ከተማ ድረስ ዘልቆ እንዳይገባ እና አራተኛ ፋኖ ትግሉን ወደፊት እንዳያስኬድ መከላከያ ሰራዊቱን ያለበት ድረስ ሄዶ እንዳያጠቃ መደበኛ ውጊያ እንዳይገጥም
እኛ የሽምቅ ተዋጊዎች ነን እንጂ መደበኛ ውጊያ ተዋጊዎች አይደለንም በሚል አጉል ሰበብ ተጎልቶ የህዝባችንን ማለቅ እንዲመለከት ማድረግ። ይህን ንግግር ማርሸት አንድ ጊዜ ተናግሮታል። እኛ እኮ መደበኛ ተዋጊዎች አይደለንም፣ እኛ የሽምቅ ተዋጊዎች ስለሆነን እዚህ ጋር መሸሸግ አለብን ምናምን። የሽምቅ ተዋጊነት እኮ የሚመጣው ካለህ ኃይል አንጻር ነው። ጠላትህ ካንተ እጅግ ያየለ ከሆነ፣ ጠላትህን መቋቋም የማትችል ከሆነ ኦፍኮርስ የሽምቅ ውጊያን እንትን አዳፕት ታደርጋለህ። ግን አሁን ፋኖ ሲያወራ እንደከረመው መከላከያን በየጊዜው የሚደመስስ ከሆነ የሚያሸንፍ ከሆነ የሽምቅ ተዋጊ ነኝ ብሎ ጫካ ውስጥ እና ገደላ ገደሉ ውስጥ መደበቅ አያስፈልገውም። ምክንያቱም የፓወር የበላይነት አለው ማለት ነው። መሸሸግ ያለበት የመከላከያው ሰራዊት ነበር ማለት ነው። ግን ይሄ ዝም ብሎ ቱልቱላ ሰበብ ነው። ስድስተኛ ፋኖዎች የመከላከያ ሰራዊት ምርኮኞችን እንዳይጎዱ ወይም እንዳያስሩ ማድረግ፣ እንዲያውም ገላቸውን ታጥበው ግብር እንዲበሉና በእንክብካቤ እንዲያዙ ማድረግ። ያንን ደግሞ ያየነው ነው። ምርኮኛ ይዘናል፣ ምርኮኞች ናቸው ይሉናል። ነገር ግን ግብር ደግሞ ያበሏቸዋል። አያችሁ ለምን? ይሄ የተሰጣቸው መመሪያ ነበረ ወገኖች። ይሄ እኮ ፊት ለፊት እኮ ነው። ከብልጽግና ከነ አብይ ተሰጥቷቸዋል፣ ጎርሰዋል። እነ ዘመነ ካሴ የጠላትን ወታደር እንዳትነኩ፣ ከተማን ይዛችሁ እንዳትቆዩ፣ መከላከያን ሄዳችሁ ማነው ያለበት ድረስ ሄዳችሁ መከላከያን አታክ እንዳታደርጉ፣ ወደፊት እንዳትገሰግሱ፣ እዛው ብቻ የአማራው ህዝብ ፋኖ አለኝ ብሎ እየተታለለ እንዲቆይ አለን እያላችሁ፣ ነገር ግን ሲጨፈጨፍም እዛው ጢሻ ውስጥ ቁጭ ብላችሁ መመልከት። ይህንን አላየነውም? እያንዳንዱን አይተነዋል። አያችሁ፣ አማራ ያልሆነ ግሩፕ ጥርቅም ነው ዛሬ ፋኖ የምንለው። እንግዲህ ልብ በሉ፣ ሰራዊቱን አይደለም፣ ከልባቸው ስለ አማራ የሚጋደሉ ብዙ ፋኖዎች ታጥቀው ወጥተዋል። ነገር ግን እነሱ በሙሉ እላቸው ላይ ያሉትን አማርኛ ተናጋሪ ባንዳዎች፣ ቅጥረኞች ከአፈር ጋራ እስካልቀላቀሏቸው ድረስ እና አመራሩን በአማራዎች እጅ እስካላደረጉት ድረስ 1 ሚሊዮን የፋኖ ሰራዊት እዚህ ቢኮለኮል ምንም አይነት ውጤት ሊያመጣ አይችልም። አመራር ላይ ያሉትን ነው እነማን ናቸው ብሎ መጠየቅ ያለበት የፋኖ ሰራዊት። አትመለከቱም? ስለ እንትና በደንብ ሁላችሁም የምታውቁት ነው። ፖል ካጋሚን ውሰዱት። ፖል ካጋሚ የቱትሲ ተወላጅ ነው። የቱትሲ ብሔር ነው። ቱትሲዎች 800,000 ከተጨፈጨፉ በኋላ በሁቱ መንግስት ያ በቂ አልነበረም። እንዳለ ሊያጭሏቸው በቃ የተወሰኑ ወደ 5 ነው 6 ሚሊዮን ቱትሲዎች ያሉ ይመስለኛል ባልሳሳት። ኦፍኮርስ ማጆሪቲው ሁቱ ነው። እና ያሉትን ቱትሲዎች ያለ ከልካይ ለማረድ በተዘጋጀበት ጊዜ የደረሰላቸው ማን ነው? የቱትሲዎች አሳምነው ጽጌ። ማን ነው? ፖል ካጋሚ ነው። አያችሁ፣ ህዝብን ለማዳን የወጣ ታጋይ በአጭር ጊዜ ውስጥ ኪጋሊን ዋና ከተማውን የሩዋንዳን ዋና ከተማ ወታደሩ የማን ነው የሚመራ የነበረው? እዚህ ጋር እስቲ ልመልከት። አርፒኤፍ የሚባል የታጋይ ቡድን ነበረ። የት ነበረ ያ የታጋይ ቡድን የነበረው? ዩጋንዳ ውስጥ ነበር። ዩጋንዳ ሆነው ይሰለጥኑ ነበር። እና ይህ ግሩፕ በመጀመሪያ የተመሰረተው the RPF was founded in December 19
87 by Rwandan Tutsi refugees living in Uganda. በዩጋንዳ ውስጥ የሚኖሩ ቱትሲዎች በስደተኝነት ለምንድን ነው እንግዲህ ተመልከቱ ቱትሲዎችና ሁቱዎች ሁሉ ጊዜ አይስማሙም ፖለቲካል እንትን አላቸው ፖለቲካል አንታጎኒዝም አላቸው ያንንም ደግሞ አንታጎኒዝም የፈጠሩት እነ ቤልጅየም ናቸው ከዛ ቀደም ብሎ ማለት ነው ከፋፍሎ ለመግዛት እንዲያመቻቸው የውጭ መንግስታት እነ ብሪትን እነ ቤልጅየም ብዙ ስራ ሰርተዋል ሁለቱ ብሔሮች በስምምነት አብረው እንዳይሰሩ ማለት ነው እና በዛም የተነሳ ቱትሲዎች ጄኖሳይድ በተፈጸመባቸው ጊዜ የተባበሩት መንግስታት የሰላም አስጠባቂ ግሩፕ 2000 ወታደሮች የነበሩት ነው ማለት ነው በዛ በሩዋንዳ ውስጥ ሰፍሮ ሁለቱ ብሔሮች እንዳይጋጩ ማለት ነው ይጠብቅ ነበር ቱትሲዎች በተፈጁበት ጊዜ በ1994 ማለት ነው እና ዞሮ ዞሮ ሁቱዎች ቱትሲዎችን መግደል ሲጀምሩ ጄኖሳይድ መፈጸም ሲጀምሩ ከዛም ቀደም ብሎ በሩዋንዳ ውስጥ ይኖር የነበረው ይሄ የተባበሩት መንግስታት ሰላም አስጠባቂ ግሩፕ የዛ መሪ ጀነራል ለአሜሪካ ለቤልጅየም ለፍራንስ ለካናዳ እነኚህ ታላላቅ መንግስታት ዩናይትድ ኔሽንን የሚያሽከረክሩት አሉ አይደለም ለነሱ እባካችሁን ሁቱዎች ቱትሲዎች ላይ ጄኖሳይድ ሊፈጽሙ ጥቂት ቀን ነው የቀራቸው በየቦታው እየገደሏቸው ነው አሁን in a large scale ይህንን ጄኖሳይድ ከመፈጸማቸው በፊት በቱትሲዎች ላይ ጥቂት ወታደሮች ላኩልኝ አላቸው አሁን ያለኝ 2000 ነው በቂ አይደለም አሁን ይሄ ፍለፊታችን የተደቀነውን የጄኖሳይድ ማዕበል ለመግታት ቱትሲዎችን ለማዳን 2000 ወታደር በቂ አይደለም ምክንያቱም የሁቱ እነኚህ የሩሊንግ ፓርቲ ቱትሲዎችን ለመግደል የተነሳው ግሩፕ በርከት ያለ እንትን ያለው ነው መሳሪያም አለው ዘመናዊ መሳሪያም አለው ቁጥሩም ደግሞ እጅግ የላቀ ነው ስለዚህ እነኚህ የተባበሩት መንግስታት ፒስ ኪፒንግ ፎርስ በደንብ ኮንቴን ሊያደርጓቸው አይችሉም እና አይ ኒድ ሞር ትሩፕስ ብሎ ለነኚህ መንግስታት ይልካል መልእክት አስቸኳይ እነሱ ምን ይሉታል በህዝባችንን ከሩዋንዳ ባስቸኳይ እንድታወጣ ስፔሻል ቻርተር ኤርፕሌን እናዝልሃለን ካናዳዎች አሜሪካንስ ቤልጅየምስ የብሪትን ተወላጆች በሙሉ ነጮቹ እንዳለ ከዛ እንዲወጡ እዛ ውስጥ ለቀሩት ለቱትሲዎች ግን ማንም የኢንተርናሽናል ኮሚኒቲ ወይም ደግሞ ሱፐር ፓወር ብለን ከምንላቸው ውስጥ አንድም ቱትሲዎች እንዳያልቁ we should send troops ብሎ ለዩናይትድ ኔሽን ሄድኳርተር ትዕዛዝ ያስተላለፈ ማንም አልነበረም እና ቱትሲዎች ለጠላቶቻቸው በግላጭ ነበር እንደዚህ እንደገጸ በረከት የተተውት በዚህ መካከል ግን ማመጣ ፖል ካጋሚ መጣ ፖል ካጋሚ ቱትሲ ነው ህዝቦቹ ናቸው እዛ አደጋ ላይ ያሉት ገስግሶ ከዩጋንዳ ይሄ RPF what does it stand for Rwandan Patriotic Front RPF በቱትሲዎች የተመሰረተ በዩጋንዳ በስደተኝነት ይኖሩ የነበሩ ቱትሲዎች የመሰረቱት በኋላም ፖል ካጋሚ በመጀመሪያ ምክትል እንትን ነበር በኋላ ግን ዋና ጀነራሉ መሪው ሆኖ ነበር ፖል ካጋሚ በቀጥታ አያችሁ
ፕሮግሬሲቭ የሆነ ጥቃት በመንግስት ወታደሮች ላይ በሁቱ ላይ እየደመሰሱ የሁቱ ሰራዊቶችን ኪጋሊን ያዙ ማለት ነው። በመጀመሪያ በተለያየ ስፍራ ተደብቀው ከሁቱዎች እልቂት ለመዳን ሲጸልዩ በትልቅ ፍራቻ ውስጥ የነበሩትን ወገኖቻቸውን ቱትሲዎችን አዳኑ። ፖል ካጋሜና ወታደሮቹ ወገንን ለማዳን የሚነሳ ሰራዊት እንዲህ ነው። ጢሻ ውስጥ ተቀምጦ ቁጭ ብሎ ህዝቡ ሲያልቅ ዝም ብሎ አያይ። አያችሁ እነኚህ ወራዳዎች ለ3 ዓመት ሲጫወቱብን የቆዩት የጠላት ተወካዮች ስለነበሩ ነው። ዛሬ ደግሞ አፋብን ብለው መጥተዋል። አማራ እንደ ፖል ካጋሜ አይነት ሰው ያስፈልገዋል። ነበረን ጀነራል አሳምነው ጽጌ ዛሬ የለም። ዛሬ አሁን እንደገና ዝም ብላችሁ አሁንም ያው በአዴን ካልሆንክ በተቀር ወይም ብልጽግና ካልሆንክ በተቀር ወይ የተገዛ አማራ ካልሆንክ በተቀር ወይም በጎጠኛ እኔ ጎጃሜ ጎንደር የምትል ካልሆንክ በተቀር ታላቁን የአማራን ህዝብ የምትመለከትና አንኮምፕሮማይዝድ በሆነ መንገድ የአማራን 100% ኢንትረስት የምትፈልግ አማራ ስልጣን ላይ አመራር ላይ ተቀምጦ አገሪቷን 100% እስካልመራ ድረስ የአማራን ጥቅም የሚያስጠብቅ እና አማራን ከእልቂትና ከመፈናቀል የሚድንበት ሌላ ምንም አይነት ሴናሪዮ የለም ብለህ የምታመን አማራ ከሆንክ አሁን ይሄ ፋኖ እያለ የሚያጭበረብርህ ግሩፕ በቃ ልትለው ይገባል። የአማራ ህዝብ እንዳለ ቤቱ ተቀምጧል። የአማራ ህዝብ ትግሉን መቀላቀል አለበት። ከትግሬ ጋራ የሚሰለፍ አማራ ማለት በሞቱት የአማራ ወገኖቻችን ደም መሳለቅ ነው። ትግሬ በህጉ መሰረት የትግሬ ፖለቲካል ኢሊትስ አማራው ይቀጣቸዋል። በአማራው ላይ የፈጸሙት ጄኖሳይድ ትግሬው በብዙ ሚሊየን የሚቆጠር አማራ ጨፍጭፏል። የጄኖሳይድ ቪክቲሙ አማራ ነው፣ ትግሬ አይደለም። የኦሮሞው ክፍል አብይ አህመድ የአማራውን ህዝብ ጨፍጭፎታል። የትግሬው ፕሮባብሊ የትግሬው ኃይል ካደረገውም ባልተናነሰ ከዛ ቢበዛ እንጂ። ስለዚህ የትግራይ ፖለቲካል አክተርስ የኦሮሞ እነሱ በሙሉ በተርታ ህግ እንደሚፈቅደው ማለት ነው። እንደ ድሮ ቢሆን በተርታ ይሰቀሉ ነበር በአደባባይ ላይ። ምናልባት አሁን እንግዲህ ዘመን ተሻሽሏል። እነኝን ወስዶ ጸጉራቸውን ላይ ላጭቶ ሳይቤሪያ እስር ቤት ይሙት በቃ ብሎ እዛ ማጎር ነው እንጂ አማራ ከትግራይ ጋራ ግንባር እንፍጠር፣ ከኦሮሞ ጋራ ግንባር እንፍጠር። ዘመነ ካሴ ዛሬ የት ነው ያለው? ይሄ ነውረኛ ባንዳ የት ነው ያለው ታውቃላችሁ? why don't I show you? ያያችሁት ነው ቢሆንም let's just see it again። ተመልከቱ እንግዲህ የትግራይ ሎሌ ደግሞ እንትን ሄዶ ምን ይላቸዋል? you know አማራ እና እንትና ይልቁንም በሰላም መኖር የሚፈልጉ በፍቅር መኖር የሚፈልጉ የሰው ልጆች ናቸው ጉምዞች። አማራውን በሰላም በፍቅር መኖር የሚፈልግ የሰው ልጅ ነው። የጉምዝ ታጣቂ የሚሆን የጉምዝ ህዝብ ለአማራ ጠላቱ አይደለም። አማራ ለጉምዝ ህዝብ ለአማራ ታጣቂም ጠላቱ አይደለም። ይልቁንም ወንድሙ ነው። ይልቁንም የአንድ ሀገር ልጆች ናቸው። ይልቁንም በሰላም መኖር የሚፈልጉ በፍቅር መኖር የሚፈልጉ የሰው ልጆች ናቸው ጉምዞች። አማራውን በሰላም በፍቅር መኖር የሚፈልግ የሰው ልጅ ነው።
የጉምዝ ታጣቂ የሚሆን የጉምዝ ምንድን ነው ያልተነካ ግልግል ያውቃል ይባላል። የአማራ እናቶች 3 ቀስት በጀርባቸው ገብቶ የጉምዞች መጫወቻ ሆነው በኋላም ጀነራል አሳምነው ጽጌ ዘምቶባቸዋል። ይሄ የማይረባ ሰው ጉምዞች ወደ ፍርድ ትመጣላችሁ ብሎ አይላቸውም። የአማራ ህዝብ ለጉምዝ ህዝብ ጠላቱ አይደለም። የአማራ ህዝብ የጉምዝን ህዝብ ነክቶ አያውቅም። ጉምዞች ግን በትግሬዎች በኦሮሞዎች ተልከው የአማራን እናቶች ህፃናት ሳይቀር በቀስት መጫወቻ አድርገዋቸዋል። ስለዚህ ይቀጣሉ። ከነሱ ጋር አንሰራም፣ ከትግሬ ጋር አንሰራም፣ ከኦሮሞ ጋር አንሰራም። አማራ ከአንዳቸውም ጋር የሚሰራበት ሴናሪዮ አይኖርም። አማራ ሰልፍ ሰፊሸንት ነው። በትጥቅም በማን ፓወርም በኤክስፒሪየንስም በብዛትም ሁሉንም ድባቅ መምታት የሚችል ነው። ስለዚህ ከአንዳቸውም ጋር አይሰራም። ይሄ ባንዳ የሆነ ሰው አማራን አይወክለውም። አማራ አይደለም። እነ ምሬ ወዳጆ እነ ዘመነ ካሴ እነ አስረስ ማረ ዳምጤ የመሳሰሉት አማራን አይወክሉም። ምሬ ወዳጆ ቁጭ ብሎ ራያ ተይዛለች አንድ ጥይት ሳይተኩስ። አያችሁ፣ የትግሬ ጦር ነው። አፋብን የትግሬ ሰራዊት አንድ አካል ነው። የሚታዘዘው በትግራይ የጦር መኮንኖች ነው፣ በሻቢያ ነው። አማራ አብን ማን ነው? ፋኖ የለህም፣ ለማዋጥ ይቆረቁርሃል። እውነታው ግን ያ ነው። አማራ ፋኖ የለህም። አሁን አይ አልሰማም ብለህ የምትል ከሆነ ቀጥል። የኦርቶዶክስ እምነት ተከታይ ወንድሞቻችን እህቶቻችን ለእናንተም ብለው ነገር ቢኖር ማልቀስ፣ መጮህ፣ ስሞታ መናገር በየጊዜው ይሄ 4ኛ ነው። ምንም አይጠቅማችሁም። ሃይማኖታችሁን አደባባይ ውጡና ዲፌንድ አድርጉ። እንደ ማንኛውም ህዝብ በየትኛውም ሀገር ነፃነቴን ተነፈኩ፣ አላግባብ ትሪትድ ሆንኩ፣ ተፈናቀልኩ፣ ተገደልኩ፣ ተራብኩ፣ መብቴ ተገፈፈ የሚል ህዝብ ሁሉ ጊዜ መፍትሄው ወጥቶ ስለ መብቱ መሞት ነው። እናንተ ላይ እንደዚህ በየጊዜው እየመጡ ጥይት የሚተኩሱት ግለሰቦች እንደናንተ ሰው ናቸው። ዞር ብላችሁ ግጠሟቸው። በኦርቶዶክስ እምነት በኩል የመጣን እንደሆነ በጣም ከሚያስደንቀኝ ነገር ውስጥ አንዱን ልጥቀስና አበቃለሁ። ልብ ብላችሁ እንደሆነ በዚህ በቲክቶክ ላይ ከጠዋት እስከ ማታ ስራ የሌላቸው ጆሮአችንን የሚያደነቁሩ የጴንጤ፣ የኦርቶዶክስ፣ የእስላም፣ የሃይማኖት ጀብደኞች አሉ። የቲክቶክ ነብሮች። አሁን በኦርቶዶክስ የወሰድን እንደሆነ ስለ ኦርቶዶክስ የማወራበት ምክንያት እየተጠቃው ያለው ኦርቶዶክስ ስለሆነ ነው። ማርያምን አትንኩ ወይም እምነታችንን አትንኩ፣ እንዴት እንዲህ ብለህ ትናገራለህ፣ እንዴት ብለሽ ትናገራለሽ ብለው ቡራ ከረዩ በቃ ያዙኝ ልቀቁ የሚሉ ጀግኖች። አብይ አህመድ ታቦት ላይ ሲተኩስ ታቦትን ያጀቡ ሰዎች ላይ እየተኮሰ የኦርቶዶክስ ተዋህዶ አማኞችን ሲገድል አንድ ቀን አደባባይ ደፍረው አይወጡ።
እዚህ ግን በዩቲዩብ መስኮት በቲክታክ በትዊተር ማን ነው የሚችላቸው? እመቤቴ ማርያም ምናምን እመቤቴ ማርያምን እዛ ሲያበሻቅጥ አንድ ወጥቶ ተንፍሽ የሚል የለም። እዚህ ግን ለፍለፋቸው ራሱ አላስቀምጥ ብሎናል። የጴንጤ የሃይማኖት ጀብደኞች፣ የኦርቶዶክስ የሃይማኖት ጀብደኞች፣ የእስላም የሃይማኖት ጀብደኞች ስለ እምነት መሞትን ተውና ስለ እምነት አንድ ወር እንኳን ታሰር ብትለው ሞቼ እገኛለሁ የሚል ፈሪ ሁላ ያው በአሩሲ የኦርቶዶክስ አማኞች ያለምንም ምክንያት እየተገደሉ ነው። በአብይ ሰራዊት ውስጥ ውጡ አደባባይ ውጡ፣ የተቃውሞ ሰልፍ ውጡና አድርጉ። እስቲ እንያችሁ፣ ከቲክታክ ውረዱ። እምነት እኮ ወሬ ብቻ አይደለም። እምነት ዋጋ ያስከፍላል። እዚህ የመጣችሁ ነብርነት፣ በቃ አንበሳነት በዚህ በዙም ምናምን መስኮት በዩቲዩብ መስኮት ከጠዋት እስከ ማታ እየተፈራረቁ በቃ አንዱን መቦጨቅ ምናምን። ኦርቶዶክሶች ወደ ጴንጤ ይሄዳሉ፣ ጴንጤዎች ወደ ኦርቶዶክስ፣ ወይም ደግሞ ክርስቲያን የነበረው ወደ እስላም የነበረው ወደ ክርስትና። if you ask me ሰው የፈለገውን ቢያምን የፈለገው ቤተክርስቲያን ቢሄድ መብቱ ነው። አንድ ሰው እኔ የማምነው እምነት ትክክለኛ ነው ብሎ ካመነ ሌላውም ሰው ደግሞ የሚያምነው እምነቱ ለሱ ትክክለኛው ነው። ዳሌ ላማ የሚባሉ ታውቋቸው እንደሆነ በጣም የማከብራቸው በአንድ ወቅት ምን አሉ? ሰዎች የራሳቸውን ሃይማኖት ወይም ደግሞ የራሳቸውን አምልኮ በሰላም እያመለኩ አሉ፣ የሌሎችንም ደግሞ ሃይማኖትና አምልኮ ቢያከብሩ ዓለማችን እጅጉን ሰላም ያለባት ቦታ ትሆን ነበር አሉ ዳሌ ላማ። በየትኛውም ሃይማኖት ውስጥ ሁን የሌሎችን ሃይማኖት የመንካት መብት የለህም። አሁን በዚህ በአሜሪካን ሀገር ፕሮቴስታንት አማኝ አለ፣ ጴንጤቆስጤ አማኝ አለ፣ ኦርቶዶክሶችም አሉ፣ ሌላውም እስልምናም አለ። ማንም አሜሪካዊ የፈለገበት ቤተክርስቲያን ሄዶ ነው የሚያመልከው። ማንም ይሄ ኩዌስችንም በዚህ የትም ምን አይቼ አላቅም። የሃይማኖት ሽኩቻ ምናምን ለምን አንተ እንዲህ ሆንክ፣ ለምን አንተ እዚህ ቤተክርስቲያን ሄድክ፣ እንደዚህ የሚል ነገር የለም። ይሄ በጣም ኤሌመንታሪ የሆነ ነገር ነው። ወደ ኋላ ቀርነታችን ከምናይባቸው ነገሮች አንዱ ይሄ ነው። የኔን ሃይማኖት ብቻ ካልተከተለ ሌላው ህዝብ የሚል አማርኛ ማለት ነው። ፈጽሞ ከዚህ በላይ በእውነት በቃ ሊሆን የሚገባው ነገር አይደለም። ምን አለፋችሁ ሰው ለምን በድንጋይ አያምንም? እግዚአብሔር የለም የሚሉ አሉ እኮ። እግዚአብሔር የለም የሚሉ አሉ። እግዚአብሔር የለም ማለታቸው ለነሱ ትክክለኛ መልስ ነው። ለመንፈሳዊ ጥያቄያቸው መልስ ይሰጣቸዋል። እሰየው በቃ። አንተ የራስህን ሃይማኖት እስቲ ለመሆኑ በቅጡ ተከተል። አሁን እኮ ያለብን ችግሩ ምንድነው? ይሄ የሃይማኖት ጀብደኞች ብዬ የምላቸው ምንድነው? የራሳቸውን ሃይማኖት እንኳን በቅጡ አይለማመዱትም። ነገር ግን ለምን ቤተክርስቲያን የተነካች ምናምን የሚል በቃ አደባባይ ልክ የሆነ እንትን ነው የሚያደርጉት። በቃ ፉክክር። በመጀመሪያ ለውጥ የሚመጣው ከራስህ ነው።
መጀመሪያ በዶግማህ በቀኖናህ ለዛ ምን ያህል ትጉ ሜምበር ነህ። ህግጋትን ፈጽም ምናምን ማለት አይደለም፣ ፈጽሞ እኔ በዛ አላምንም። ግን ሰዎች ያንተን ሃይማኖትና እምነት እንዲያከብሩልህ እንደምትፈልግ ሁሉ አንተም የሌሎችን ሃይማኖትና እምነት አክብር። የእምነት ጉዳይ ለዲስከሽን ክፍት አይደለም። የሃይማኖት ጉዳይ ዲስከሽን ውስጥ አይገባም። የግል ጉዳይ ነው። የግል ጉዳይ ነው። ይልቅ አገር የጋራ ነው። ስለ ሀገር ዲስከስ እናድርግ። ሃይማኖትን ስንቀላቅል እንዲያውም አብሮ መስራትም አይቻልም። ይሄ ሕፃን እናጥምቅ ይላል፣ ይሄ ይላል። አብሮ መስራትም አይቻልም። ሃይማኖት የግልህ ነው፣ በቤትህ ነው። እዛ ደረጃ ላይ እንድንደርስ በእውነት ምኞቴ ነው። የሌሎችን ሃይማኖት ምንም አይነት አምልኮ ምንም አይነት ሃይማኖት ይኑራቸው ያንን የመቀበል ብስለት እግዚአብሔር እንዲሰጠን ያስፈልጋል። ኦርቶዶክሶች ማርያም ታማልዳለች ይላሉ። ማርያም ካማለደች ለነሱ እሰየው ነው። ምን ችግር አለው? በቃ ማርያም ታማልዳለች። በቃ ማንም ተነስቶ መጥቶ ትክክል አይደላችሁም ሊል አይችልም። እኔ ማርያም አታማልደኝም ካልኩ ደግሞ በቃ ማርያም አታማልደኝም። አንድ ኦርቶዶክስ መጥቶ ለምንድን ነው ማርያም የማታማልድህ ብሎ ከኔ ጋር አተካሪ ከገጠመ ትክክል አይደለም። በዓለማችን ላይ በሺህ የሚቆጠሩ ሃይማኖቶች፣ በሺህ የሚቆጠሩ ዶግማና ቀኖናዎች አሉ። የኔ ብቻ ነው ትክክሉ የሚል ሰው እጅግ እንጭጭ ነው። ገና እንጭጭ ነው። ሴሬብራል ኮርቴክሱ ገና ማቹር አልሆነም። ስለዚህ ሰው ሁሉ የፈለገውን እንዲያመልክ ተዉት። አትከራከሩ። የሃይማኖትህን መብት የሚነፍግ ኦርቶዶክስ ስለሆንክ፣ ጴንጤ ስለሆንክ፣ እስላም ስለሆንክ መጥቶ በጥይት የሚቆላ እንደ አብይ አህመድ አይነት ወሮ በላ መንግስት ሲመጣ ደግሞ በህብረት ሆነህ ከስልጣን አባረው። ለምን? የሃይማኖት ሪሊጂየስ ፍሪደም እኮ ለማንም ሰው በተፈጥሮ የተሰጠው እንትን ነው፣ መብቱ ነው። ምንም ያምልክ ምንም፣ አንተን መጥቶ እስካልነካ፣ አገር እስካልጎዳ፣ ህብረተሰብን እስካልጎዳ፣ በቤቱ ውስጥ ለሚያደርገው አምልኮ እሱን ከመሰሉ ጋራ አብሮ መጥቶ ለሚያደርገው አምልኮ ማንም ሰው ሊነቅፈው ወይም ደግሞ ጥይት ሊተኩስበት መብት የለውም። ስለዚህ ለኦርቶዶክስ ወገኖቼ አሁን አብይ አህመድ እየቀጠቀጣቸው ስላለ የምመክራቸው ምክር ምንድነው? ስለ ሃይማኖታችሁ ድምጻችሁን አሰሙ። ቲክታክ ላይ አይደለም፣ አውት ዜር አደባባይ ላይ አዲስ አበባ ላይ ውጡ። 60 ሚሊዮን ኦርቶዶክሶች ከማልቀስ እና ከስሞታ የምታገኙት ምንም ነገር የለም። ለእናንተ መጥቶ መስዋዕት የሚሆንላችሁ ማንም የለም። እግዚአብሔርም ዞር ብሎ አያያችሁም። ይሄ የእናንተ ስራ ነው። እግዚአብሔር የሚሰራው በእናንተ ውስጥ ነው። እናንተ አልታዘዝም፣ እዛው ቁጭ ብዬ ነው የማለቅሰው ካላችሁ እዛው ስታለቅሱ ነው የምትከርሙት። ስለዚህ ወገኖቼ ይህንን የአብይ አህመድን ጦር በኦርቶዶክስ ላይ የሚያደርገውን 100% እቃወማለሁ እና ህዝብም ተነስቶ ይህንን አምባገነናዊ መንግስት ሊፋረደው ይገባል። ይህንንም ለማድረግ ደግሞ ሌሎች ሳይሆኑ እኛው ራሳችን ነን በስፍራው ላይ መገኘት ያለብን።
የሳይበር አርሚ አይደለም። ግራውንድ ኦን ዘ ግራውንድ ወተን ፋይት ማድረግ አለብን። ይሄን ያለኝ ረጅም ጊዜ ነው የተናገርኩት ወገኖች። እና እንግዲህ እግዚአብሔር ባለ ጊዜ ደግሞ እንደገና እንገናኛለን። ሰላም ይግጠመን።